ሰላም እንዴት ናችሁ? በዛሬው ፕሮግራማችን ሶሻል አንትሮፖሎጂ ፍሬሽማን ኮርስ በባለፈው ዓመት በአዲስ አበባ ዩኒቨርሲቲ ፋይናል ኤግዛም የወሰዱትን እንሰራለን። ለጥያቄዎችም ዲቴል የሆነ ኤክስፕላኔሽን ለማስቀመጥ እሞክራለሁኝ። እስከ መጨረሻው በትዕግስት ለመከታተል ሞክሩ። ቪዲዮውን የምትወዱት ከሆነ ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ የኮሜንት ቦክሷ ላይ አስቀምጡ። የመጀመሪያው ጥያቄ which one of the following is incorrect about anthropology ነው የሚለን። ስለ አንትሮፖሎጂ ስህተት የሆነው የትኛው ነው ይለናል። A. It is the study of human societies and cultures across space and time. B. It is the science of humanity and all its cultural manifestations. C. It examines learned and shared strategies for living by social groups. D. It examines characteristics shared by humans as members of Homo sapiens. E. It mainly analyzes those material culture products of social groups ይለናል። አንትሮፖሎጂ እንደምናውቀው it is the study of people, their origins, their development and contemporary variations wherever and whenever they have been found. የሰው ልጅ ስለመነሻው ስለ እድገቱና አሁን ስላለበት ሁኔታ የትም ቦታ ቢሆን በማንኛውም ጊዜ ቢሆን የሚያጠናልን ኮርስ ነው። ጥያቄዎችን አናላይዝ ስናደርጋቸው የመጀመሪያው ስለ ሰው ልጅ ካልቸር እና ስለ ሰው ልጅ ሶሳይቲ አክሮስ ስፔስ ኤንድ ታይም በማንኛውም ጊዜና ሰዓት የሚያጠናልን ነው የሚለን። ስለዚህ ትክክል ይሆናል ማለት ነው። አኮርዲንግ ቱ ዘ ዴፊኒሽን ኢት ኢዝ ዘ ሳይንስ ኦፍ ሂውማኒቲ ኤንድ ኦል ኢትስ ካልቸራል ማኒፌስቴሽንስ ነው የሚለን። ይህም ትክክል ነው፣ ምንም የሚለየው ነገር ስለሌለ ማለት ነው። ኢት ኤግዛሚንስ ለርንድ ኤንድ ሸርድ ስትራቴጂስ ፎር ሊቪንግ ባይ ሶሻል ግሩፕስ። ይህም ልክ እንደዚሁ ተመሳሳይ ነው። ለርንድ ኤንድ ሸርድ ስትራቴጂስ ተምረን የምናገኛቸው እና አጋርተን የምናገኛቸው ስትራቴጂስ ፎር ሊቪንግ የሚያጠናልን ይላል። ትክክል ነው። ኢት ኤግዛሚንስ ካራክተሪስቲክ ሸርድ ባይ ሁማንስ አስ ሜምበርስ ኦፍ ሆሞ ሳፒያንስ። እንደ ሆሞ ሳፒያንስ ሜምበር ሆነው ሂማን ቢንግ ያላቸውን ካራክተሪስቲክስ ያጠናልናል የሚለን። ይህም ትክክል ነው። ኢን ግን ስናየው ምንድን ነው የሚለን? ኢት ሜንሊ አናላይዝስ ዶስ ማቴሪያል ካልቸር ፕሮዳክትስ ኦፍ ሶሻል ግሩፕስ ነው። ስለ ማቴሪያል ሜንሊ ስለ ማቴሪያል ካልቸር ነው የሚያጠናልን ይላል። ማቴሪያል ካልቸር የምንላቸው ማቴሪያል ኦብጀክትስ ኦፍ ሶሻል ግሩፕስ ናቸው። ሃውኤቨር አንትሮፖሎጂ የምንለው ቦዝ ማቴሪያል ካልቸር ኤንድ ነን ማቴሪያል ክሬሽን የምንላቸው ላይክ ሪሊጅን፣ ቢሊፍ፣ ሶሻል ቫሊዩ እና ኢንስቲቱሽን ኤንድ ፕራክቲስስ ስለነሱም በደንብ አድርጎ ፎከስ አድርጎ ያጠናልናል። ስለ ማቴሪያል ካልቸር ላይ ብቻ ሜንሊ ፎከስ አያደርግም። ስለዚህ our answer will be E። የሁለተኛው ጥያቄ which of the following is not a characteristics of anthropology? የአንትሮፖሎጂ ካራክተሪስቲክስ ያልሆነው መገለጫ ያልሆነው የትኛው ነው ነው የሚለን። A. It is concerned with both human biology and culture ይለናል። ስለ ሂማን ባዮሎጂ እና ስለ ካልቸራቸው ያጠናል። ቢ ኢት ኢዝ ኮንሰርንድ ዊዝ ሂማን ቫሪዬሽን ኢቮሉሽን ኤንድ አዳፕቴሽን ቫሪዬሽን ቢትዊን ሂማን ቢንግስ ኢቮሉሽን ኦፍ ሂማን ቢንግስ ኤንድ አዳፕቴሽን ኦፍ ሂማን ቢንግስ ቱ ዘ ኢንቫይሮንመንት ያጠናልናል ይላል። ሲ ኢት ፎከስስ ሶሊሊ ኦን ፕሪሂስቶሪክ ሂማን ሶሳይቲስ አባውት ፕሪሂስቶሪክ ዳት ሚንስ ዲኖቲንግ ዘ ፔሪድ ቢፎር ሪትን ሪካርድስ የሰው ልጅ መጽሐፍ ከመጀመሩ በፊት ስላለው ብቻ ነው የሚያጠናልን ይላል። ዲ ኢት ኢዝ ኮንሰርንድ ዊዝ ፓስት ፕሬዘንት ኤንድ ፊውቸር ዲቨሎፕመንትስ ብሎ ያስቀምጥልናል። አንትሮፖሎጂ ኢት ኢዝ ኤ ብሮድ ስኮፕ ሚንስ ኢት ኢንክሉድስ ቦዝ ባዮሎጂ ኤንድ ካልቸር ስተዲስ አባውት ቦዝ ባዮሎጂ ኤንድ ካልቸር ዜር ኢዝ ኖ ዲስቲንክሽን ኦፍ ሂውማን ቢንግ ፍሮም ጂንስ ቱ አርት ስታይልስ ኢዝ አውትሳይድ ኦፍ ዲ አንትሮፖሎጂስት አቴንሽን። አንድ አንትሮፖሎጂስት ምንም የሚተው ነገር የለውም፣ አርቱንም ጂኑንም ያጠናል ማለት ነው። ስለዚህ መልሳችን የሚሆነው ኢት ፎከስስ ሶሊሊ ኦን ፕሪሂስቶሪክ ሁማን ሶሳይቲ የሚለው ፕሪሂስቶሪክ ብቻ ነው የሚያጠናው የሚለው ነው። ቢካውዝ አንትሮፖሎጂስትስ ናውዴይስ ስተዲ ሞስት አድቫንስድ ኤንድ ሞስት ኮምፕሌክስ ሶሳይቲስ አስ ዌል። ፕሪሂስቶሪክ ብቻ ሳይሆን ኮምፕሌክስ የሆኑ ሶሳይቲዎችንም ሞደርን የሆኑ ሶሳይቲዎችንም ስለሚያጠኑልን ማለት ነው። ስለዚህ አወር አንሰር ዊል ቢ ሲ። የሶስተኛው ጥያቄ which of the following is false about culture ይላል። ስለ ካልቸር ስህተት የሆነው የትኛውን ይላል። ኤ cultures change as a result of diffusion, acculturation and invention.
በእነዚህ ምክንያት ካልቸር ቼንጅ ያደርጋል ይላል። ኢንዲቪጁዋልስ ሪሼፕ ዜር ካልቸር ባይ ክሬቲንግ ኒው ቴክኖሎጂስ። በኒው ቴክኖሎጂ ኢንዲቪጁዋሎች ካልቸራቸውን ሪሼፕ ያደርጋሉ፣ እንደገና ያስተካክላሉ፣ ይሰራሉ ነው የሚለን። ሂውማን ቢንግስ ለርን ካልቸር ኢን ዘ ፕሮሰስ ኦፍ ሶሻል ኢንተራክሽን። የሰው ልጅ በማህበራዊ ግንኙነት ውስጥ ካልቸራቸውን ይማራሉ ነው የሚለን። ሂውማንስ ኢንሄሪት ካልቸር ባዮሎጂካሊ ፍሮም ዜር ፓረንትስ። ካልቸራቸውን ከቤተሰቦቻቸው ባዮሎጂካሊ ይወርሳሉ ነው የሚለን። ካልቸር ቼንጅስ አስ ሪዛልት ኦፍ ኢንተርናል ኤንድ ኤክስተርናል ፋክተርስ። በውስጣዊና ውጫዊ ምክንያቶች ካልቸር ይቀየራል ይለናል። እዚህ ጋር ዲፊውዥን፣ አካልቸሬሽን ኤንድ ኢንቬንሽን የምንላቸው ዲስ ኢዝ ዘ ኮዝ ኦፍ ካልቸር ቼንጅ፣ የካልቸር መለወጥ ምክንያት ናቸው። ዲፊውዥን የምንለው the process by which cultural elements are borrowed from another society and incorporated into the culture of the recipient group። ከሌላ ካልቸር ሲወረስ ከሌላ ሶሳይቲ ባህል ሲመጣ ዲፊውዥን እንለዋለን። አካልቸሬሽን ደግሞ የምንለው the exchange of cultural features that results when groups have continuous first-hand contact። የመጀመሪያ ግንኙነት ከሌላ ሶሳይቲ ጋር ሲያደርጉ የሚመጣ ካልቸር ቼንጅ ነው። ኢንቬንሽን ደግሞ የምንለው ልክ እንደዚሁ በተመሳሳይ the process by which humans innovate creativity finding solutions to problems። ለችግሮች የሰው ልጅ መፍትሄ በሚፈልግበት ሰዓት በሚያመጣቸው አዲስ ፈጠራዎች። ለምሳሌ ኢንቬንሽን ኦፍ አግሪካልቸር፣ አግሪካልቸር መፈጠሩና መምጣቱ ባይ ሚድል ኢስትስ ቼንጅ አምጥቷል ለሶሳይቲው። ቴክኖሎጂካል ኢንቬንሽንስ መምጣታቸውም ለካልቸር ቼንጅ ልክ እንደዚሁ ምክንያት ሆነዋል። ሶ ኤ ዊል ናት ቢ ዘ አንሰር ቢኮዝ ኢት ኢዝ ትሩ አባውት ካልቸር። ኢንዲቪጁዋልስ ሪሼፕ ዜር ካልቸር ባይ ክሬቲንግ ኒው ቴክኖሎጂስ፣ ያ ባይ ኢንቬንሽን ማለት ነው። ኢንቬንሽን ውስጥ ይገባል ኒው ቴክኖሎጂ የሚለው ቢ። ሶ ኢት ኢዝ ትሩ ኦልሶ ሲ ሂውማን ቢንግስ ለርን ካልቸር ኢን ዘ ፕሮሰስ ኦፍ ሶሻል ኢንተራክሽንስ፣ ያ ሂውማን ቢንግስ ለርን ካልቸር ኢዝ ለርንድ። ዲ ሂውማንስ ኢንሄሪት ካልቸር ባዮሎጂካሊ ፍሮም ዴር ፓረንትስ ነው የሚለው። ዲስ ኢዝ ዘ ፎልስ ዋን ቢኮዝ ካልቸር ኢዝ ኖት ትራንስሚትድ ጄኔቲካሊ rather it is acquired through the process of learning or interacting with one's environment። ካልቸር ተምረንና ከአካባቢያችን ጋር በምናደርገው ግንኙነት የሚመጣ እንጂ ጄኔቲካሊ ከቤተሰቦቻችን የምንወርሰው ስላልሆነ ማለት ነው። ካልቸር ቼንጅስ አስ ኤ ሪዛልት ኦፍ ኢንተርናል ኤንድ ኤክስተርናል ፋክተርስ። በብዙ ውጫዊና ውስጣዊ ምክንያቶች ካልቸር ይቀየራል የሚለው this is also true because for example internal causes like technological inventions and external factors like colonialism brings about changes to culture. So our answer, the false one, will be D. የአራተኛ ጥያቄ which of the following is a branch of anthropology that studies contemporary cultures and societies ነው የሚለው። from the following branches of anthropology which one studies or focuses about contemporary cultures and societies ብሎ ነው የሚያስቀምጥልን። አሁን ስላለው ማህበረሰብና ባህል የሚያጠና የትኛው ነው የሚለን። ኤ ካልቸራል ኢቮሉሽን ይለናል። ካልቸራል ኢቮሉሽን የምንለው is the idea that human cultural change, that is changes in socially transmitted beliefs, knowledge, customs, skills, attitudes, languages and so on ነው። ካልቸራል ኢቮሉሽን የምንለው it is not the branch of anthropology. However, the concept is culture changes, there is evolution in culture, there is evolution in belief, knowledge and custom. culture develops እንደማለት ነው ኮንሰፕቱ። ቢ ሶሻል አንትሮፖሎጂ ይለናል። ሶሻል አንትሮፖሎጂ የምንለው in other words ሶሾ ካልቸራል አንትሮፖሎጂ ተብሎ ይጠራል። it studies about the contemporary human societies, explains, interprets social, cultural and material life of contemporary human societies. Our answer is this. አርኮሎጂካል አንትሮፖሎጂ የምንለው ፓስት ሂውማንስ ኤንድ ካልቸርስ የሚያጠናልን ነው። by excavation, analysis and interpretation of artifacts, soils and cultural processes ማለት ነው። አፕላይድ አንትሮፖሎጂ ደግሞ የምንለው አንትሮፖሎጂ ፑት ቱ ዩዝ ነው፣ ወደ ተግባር ተለውጦ የሚመጣው ነው። ሶልቭ ፕራክቲካል ፕሮብለምስ፣ አንትሮፖሎጂ ተግባራዊ የሆኑ ችግሮችን ሲፈታ ነው አፕላይድ ቴክኖሎጂ አንትሮፖሎጂ የምንለው። ፊዚካል አንትሮፖሎጂ፣ ፊዚካል ኦር ባዮሎጂካል አንትሮፖሎጂ ደግሞ ኢቮሉሽን ኦፍ ሂውማንስ፣ ቫሪያቢሊቲ ኦፍ ሂውማንስ ኤንድ አዳፕቴሽን ኦፍ ሂውማንስን የሚያጠናልን ነው። ሶ አወር አንሰር ዊል ቢ ቢ ማለት ነው፣ ሶሻል አንትሮፖሎጂ።
የአምስተኛው ጥያቄ which of the following is the contribution of anthropology ነው የሚለው። the contribution of anthropology የትኛው ነው ነው? A. judging the culture of a society based on the values of our culture. this means ethnocentrism የምንለው ነው። evaluation of other cultures according to preconceptions originating in the standards and customs of one's own culture. በእኛ ካልቸር ላይ ሆነን ሌላውን ጀጅ ማድረግ ነው። this is not the contribution of anthropology. rather cultural relativism ላይ ነው አንትሮፖሎጂ ፎከስ የሚያደርገው ወይም ደግሞ ኮንትሪቢዩት የሚያደርገው ሰዎች የሌላውን ካልቸር በሌላው ቦታ ላይ ሆኖ መረዳት አለባቸው፣ ሪስፔክት ማድረግ አለባቸው ነው የሚለን። ቢ ሰፖርቲንግ ካልቸራሊ ሴንሲቲቭ ዲቨሎፕመንት ፕሮጀክትስ ኤንድ አክቲቪቲስ ነው። በካልቸር ላይ ዲፔንድ የሆኑ ካልቸርን የማይጥሱ ፕሮጀክቶችና አክቲቪቲዎችን ዲቨሎፕ ማድረግ ነው። this is among the contribution of anthropology. C. protecting local cultures from the expanding western technology and values ነው የሚለው። ሎካል ካልቸሮችን ከኤክስፓንዲንግ ዌስተርን ቴክኖሎጂ ኤንድ ቫሊዎች መጠበቅ ነው የሚለው። በእነሱ እንዳይጠቁ ማድረግ ነው የሚለው። አንትሮፖሎጂ ይህን አያደርግም። ከእነሱ ጋር ሪሌት አድርገው እንዲሄዱ አብረው እንዲያደርግ ነው የሚያደርገው። ዲ አፕሪሺየቲንግ ካልቸራል ፕራክቲስስ ሪጋርድለስ ኦፍ ዜር ኢምፓክት ኦን ሰርቴን ሶሻል ግሩፕስ ነው የሚለው። ካልቸራል ፕራክቲሶች ሰርቴን ሶሻል ግሩፕ ላይ ኢምፓክት ቢኖራቸውም ተጽዕኖ ቢኖራቸውም አፕሪሺየት ማድረግ ነው የሚለው። however anthropology never appreciates negative cultures. E. informing people to avoid cultural contacts to preserve their culture for generations to come. ካልቸራል ኮንታክት ከማድረግ ከሌላ ካልቸር ጋር ኮንታክት ከማድረግ ሰዎችን ኢንፎርም ያደርጋል ካልቸራቸውን እንዲጠብቁ ነው። ኖ ይሄን አያደርግም። ሶ አወር አንሰር ዊል ቢ ቢ ማለት ነው። የስድስተኛው ጥያቄ which of the following is the study area of archaeology? አርኪኦሎጂ ስለምንድን ነው የሚያጠና ይለናል። A. past people's ways of lives ያ B. cultural features of contemporary human beings. this is the study area of social anthropology. material culture of contemporary humans. this is also the study area of social anthropology. specific ethnic groups culture. this is also that. written archival materials of humans ነው የሚለው። written archival means collection of historical documents or records ነው የሚለው። በአጠቃላይ አርኪኦሎጂ የምንለው ፓስት ፒፕልስ ሊቭስ ዌይስ ኦፍ ሊቭስ ኦፍ ፓስት ፒፕልስ ያጠናልናል። either by excavating or by analyzing the material culture or physical remains, artifacts, features and ecofacts የሚያጠናልን ፓስት ፒፕልስ ዌይስ ኦፍ ላይቭስ ነው እንጂ ሪትን አርቺቫል ማቴሪያልስ ኦፍ ሂውመንስ እነሱን አይደለም የሚያጠናው። ዌይስ ኦፍ ሊቭስ by analyzing written archival materials ማለት ነው። ሶ our answer will be A. የሰባተኛ ጥያቄ which of the following is not true about linguistic anthropology ነው የሚለው። ስለ ሊንጉስቲክ አንትሮፖሎጂ ትክክል ያልሆነ የትኛው ነው ነው የሚለን። A. it is the study of languages of past peoples ያ linguistic anthropology studies human languages across space and time today and in the past ያጠናልናል። ስለዚህ study of languages of past peoples this is included in one part of linguistic anthropology that is historical linguistics. B. it is the study of humans and written languages as a resource ነው የሚላል። ይህን ሲያጠና ደግሞ human language as a cultural resource ያጠናልናል and speaking as a cultural practice in its social and cultural context ነው። however B says it is the study of humans and written languages as a resource ነው። unwritten language means speaking language ማለት ነው። speaking language ደግሞ as a resource ሳይሆን የሚያጠናልን as a cultural practice ነው። as a cultural practice ነው። as a resource የሚያጠናልን human languageን ወይም ደግሞ written languageን ነው። See, it is the study of speaking languages as cultural practice. This is also correct.
It is the study of language in its socio-cultural context across space. Yeah, it is the study of language in its socio-cultural context across time, across space, across time. Today and tomorrow in different places እንደማለት ነው። So our answer will be B. የስምንተኛ ጥያቄ an anthropologist discovered a town that had been buried underground thousands of years ago የተቀበረን ከተማ አጠና ነው የሚለው this could be an example of የምን ኤግዛምፕል ነው among physical remains of past peoples or material cultures of past peoples ነው። የነዚህ ፊዚካል ሪሜንስ ኦፍ ፓስት ፒፕልስ ኤዘር they are artifacts features and ecofacts ናቸው። አርቲፋክት የምንላቸው ማቴሪያል ሪሜንስ ሜድ ኤንድ ዩዝድ ባይ ፓስት ፒፕልስ የሚጠቀሙባቸው ሆነው ፓስት ፒፕሎች that can be removed from the site and taken to the laboratory ነው። ከቦታ ይዘን ላብራቶሪ ውስጥ ይዘን ሄደን የምናጠናቸው ናቸው። መሳሪያዎች ሊሆኑ ይችላሉ፣ የቀስት ጫፎች ሊሆኑ ይችላሉ፣ ሳንቲም ሊሆኑ ይችላል፣ ሌላም ሊሆኑ ይችላሉ። እነዚህ አርቲፋክት የምንላቸው ነው። ፊቸርስ የምንላቸው ደግሞ እንደ አርቲፋክት ሆነው በፓስት ፒፕል የተሰሩ ሆነው ነገር ግን they cannot be readily carried out from the site ከቦታው እነሱን ማንቀሳቀስ አንችልም። ለምሳሌ ቤት ሊሆን ይችላል፣ አንሸንት ቢልዲንግስ ሊሆን ይችላል፣ ፋየር ፕሌስስ ሊሆኑ ይችላሉ። እነዚህ ምን ውስጥ ይካተታሉ? ፊቸርስ የምንላቸው ናቸው። ኢኮፋክትስ ደግሞ የምንላቸው ነን አርቲፋክቹዋል artifact አይደሉም። they are not made by human beings. they are organic and environmental ናቸው። for example soil, animal bones and plants that people use in the past ማለት ነው። so እዚህ ጋር የተጠየቅነው ስለሆነ ከተማ under the ground ነው። it is made by the people, however we can transfer it from that place and take it to the laboratory. so it is a feature and our answer is then A. የዘጠነኛው ጥያቄ which of the following is true about socio-cultural anthropology ነው። ስለ socio-cultural anthropology ትክክል የሆነ የትኛው ነው ይላል። A. it is the analysis of past societies cultures ቅድም ያየነው ጥያቄ ላይ እንዳየነው አናላይዝ የሚያደርግልን ፓስት ሶሳይቲ ካልቸርን አርኮሎጂካል አንትሮፖሎጂ ነው። B. it is the study of excavated material cultures ኤክስካቬትድ የሆኑ ማቴሪያል ካልቸሮችንም ልክ እንደዚሁ የሚያጠናልን እንዳየነው አርኪኦሎጂካል አንትሮፖሎጂ ነው። it is the study of culture examining artifacts and ecofacts ልክ እንደዚሁ ይሄም የሚያጠናልን አርኪኦሎጂካል ነው። it is the study of non material cultures of future societies ስለ future society ደግሞ ያጠናልን። it is the study of contemporary societies and cultures about their religion about their culture የሚያጠናልን ነው። about contemporary human beings ማለት ነው። it is social cultural anthropology so the answer is E. የአስረኛውና የመጨረሻው ጥያቄ when an anthropologist lives with a certain cultural group ነው። ከሆነ ካልቸራል ግሩፕ ጋር እንደ አንትሮፖሎጂስት ከኖረ for a year or more ለአንድ ዓመት ወይም ከዚያ በላይ and writes about the culture of that group this anthropologist is ከዛ ስለዚህ ግሩፕ ከጻፈ ምንድነው ይሄ አንትሮፖሎጂስት ነው የሚለው from ethnology and ethnography ነው። these are branches of anthropology. ethnography የምንለው it is a branch of anthropology and the systematic study of individual cultures ነው። ስለ ኢንዲቪጁዋል ካልቸሮች የሚያጠናልን ነው። ኢትኖግራፊ ኤክስፕሎር በሚያደርግ ሰዓት ካልቸራል ፊኖሜናዎችን it is from the point of view of the subject of the study ነው። so this requires a field work ይፈልጋል። አብሮ ሄዶ ማጥናት ዳታዎችን መሰብሰብ ያስፈልገዋል። ኢትኖሎጂ ግን የምንለው it is an academic field that compares and analyzes the characteristics of different people ነው። ያኛው ስለ ኢንዲቪጁዋል ካልቸር የሚያጠናልን፣ ይሄኛው ደግሞ ኢንዲቪጁዋል ካልቸሮችን የተለያዩ ኢንዲቪጁዋል ካልቸሮችን ኮምፔር ኤንድ